30 ደቂቃ ከቤቲ ጋር ራስን ማወቅ ራስን መመርመር እላለሁ። ዛሬ ምንድነው የምፈልገው? አሁን ውስጤ ምን እየፈለገ ነው? ጀግና ነው ብዬ እኔ በተለይ እንደው ለዛ ሰው ትልቅ ክብር የምሰጠው ራስን ከተሻለ ከትናንትና ማንነት የተሻለ ቦታ ላይ ለማግኘት የመጀመሪያው ስቴፕ መሆን ያለበት አንድ ሰው አለ። ሚስተር ኤክስ የሚባል ሰው ሊኖር ይችላል። እንደው ጠንካራ ጎንህ ምንድነው ብንለው ለስራ ያለኝ ተነሳሽነት ሊል ይችላል። ትግስት የለኝም። አንድ ድርጅት ራሱን መመርመር አለበት። እንደ ተቋም ወደ ውስጥ ማየት መቻል አለበት። ምናልባት ከታክስ ኦፊስ ጋር በተገናኘ ከገቢዎች ጋር በተገናኘ ያልሰራሁት ያላጣራሁት ነገር አለ ወይ? ራስን ለመለወጥና ለማሻሻል በፍጹም የማንደራደርበት ነገር መሆን አለበት። ሜዲካል ቱሪዝም ላይ አንዳንድ ጊዜ የሚነሱ በጣም የሚገርሙ እንደ ሆስፒታል እንደ ክሊኒክ የሚጠቅሙን አንኢቲካል የሆነ ወይም ደግሞ ስነ ምግባሩን ትንሽ የጣሰ ስም ማጥፋት የሚመስል ነገር እንደገና እየወረድን እንግዲህ ቀበሌ ወረዳ ድረስ ልንደርስ እንችላለን ማለት ነው። ያለውን ሰልፍ እንደው በሆነ አጋጣሚ ሄዳችሁ ብታዩት እንደው ባለሀብቱ እዚህ ላይ ለምንድን ነው ያልተሰማራው? የሰው ልጅ ክቡር ከመሆኑ ጋር ተያይዞ የጤና ጉዳይ ዋስትና የሚያገኝበት ነገር ላይ ቅድሚያ ብንሰጥ ተያይዘን ከፍ ወዳለው ስፍራ ከፍ ወዳለው አሳሰብ እንሄዳለን። እንዴት ከረማችሁ? እንዴት ቆያችሁ? በያላችሁበት ምን አይነት ሳምንት አሳለፋችሁ? 30 ደቂቃ ከቤቲ ጋር ነው ተጀመረ። ሰብስክራይብ፣ ላይክ ያደረጋችሁ እንደምትከታተሉኝ ተስፋ አደርጋለሁ። እጅግ የምትወዱትን ጥሩ ሐሳብ ይዤ እንደተለመደው በተመሳሳይ ቦታና ሰዓት ተገኝቻለሁ። ፕሮግራማችን የከፍታ ነው። ትልልቅ ሐሳቦችን ይዘን ገንቢ ሐሳቦችን ይዘን ከፍ ብለን እንበራለን። ተያይዘን ከፍ ወዳለው ስፍራ ከፍ ወዳለው አሳሰብ እንሄዳለን። 30 ደቂቃ ከቤቲ ጋር ተጀመረ። ዛሬ በጣም ቆንጆ ጥሩ የሆነ ሐሳብን ይዤላችሁ ነው የምቀርበው። እንደነገርኳችሁ ተመልካቾቼን ተከታዮቼን ያከበረ እጅግ ጥሩ አድርጌ የተዘጋጀውበትን ሐሳብ ይዤ መጥቻለሁ። እሱም ራስን ማወቅ ራስን መመርመር እላለሁ። ዛሬ በቀጥታ እንግሊዘኛው ሰልፍ አዌርነስ፣ ወደ ራስ ማየት ራስን ማወቅ ስለ ራስ ጥሩ ግንዛቤ እንዲኖረን ማድረግ ነው። ዛሬን እንግዲህ ከኔ ጋር አብረን በ30 ደቂቃ ከቤቲ ጋር የምንመለከተው ማለት ነው። ወደ ራስ ማየት፣ ራስን መገምገም፣ ራስ ላይ ጥያቄዎችን ማንሳት እጅግ ትልቅ አቅም ነው። ራስን መመርመር ስንል ሰልፍ ኤግዛማይን ይሉታል እንግሊዘኛውን፣ ወይም ደግሞ ሰልፍ ኤግዛሚኔሽን ይሉታል። ይህም ማንኝ እኔ ምንድነው የምፈልገው? አሁን ውስጤ ምን እየፈለገ ነው? ደካማ ጎኔ ምንድነው? ጠንካራ ጎኔስ ምንድነው? ያሉኝ የሥራ እድሎች፣ በተለያየ የህይወት ውጣ ውረድ ውስጥ ያሉብኝ ሪስኮች ወይም ደግሞ የማይፈለጉ አስፈሪ ጥርጣሬን የሚያሳድሩብኝ ወይም ደግሞ እንደ ስጋት የማያቸው ጉዳዮች ምንድናቸው ብለን በግለሰብ ደረጃ የራስን ህይወት መመርመር ይቻላል። እንደ ተቋም የተቋምን ሁኔታ መመርመር ይቻላል። ከፍ ሲልም ደግሞ አንድን ሀገር እንደሚመራ የመንግስት አካልም ራሳችንን የምንመረምርባቸው ሁኔታዎች ይፈጠራሉ፣ ይከሰታሉ። ስለዚህ ሰልፍ አዌርነስ ስንል ራስን ማወቅ ስንል እንግዲህ ለማወቅ ሁልጊዜ ምን አለ? መጠየቅ አለ፣ እንጠይቃለን ማለት ነው። አንዳንድ ጊዜ እንደውም ራሳችንን ሳንጠይቅ ሰዎች ይነግሩናል ስለኛ ማንነት፣ ስለኛ ደካማ ጎን፣ ጠንካራ ጎን። የግል መምህራኖቻችን ሊሆኑ ይችላሉ፣ ወላጆቻችን፣ አባት እናት ነው ቤቲ እንዲህ አይነት ደካማ ጎን አለብሽ፣ ይሄን ነገሮች አስተካኪ፣ ይሄ ደግሞ በጣም የሚበረታታ ጠንካራ ጎን ነው ብለው አንዳንድ ጊዜ ሳንጠይቃቸውም ቀለል ባለ ጭውውት የሚመስል አንዳንድ ጊዜ ሻይም እየጠጣን የምንጨዋወታቸው ነገሮች ሊሆኑ ይችላሉ። አንዳንድ ጊዜ ግን ሰዎች ሁሉንም ነገር ላይነግሩን ይችላሉ። በተለያየ ሁኔታ እንደው ላስቀይማት እችላለሁ ብለው ሊያስቡ ይችላሉ። ይሄንን ብላት እንደው በምን መንገድ ትረዳለች ብለው ይፈራሉና በቃ በህይወት ትልቁ አቅም አንድ ሰው እንደው ጀግና ነው ብዬ እኔ በተለይ እንደው ለዛ ሰው ትልቅ ክብር የምሰጠው ራሱን መመርመር ራሱን ማየት የሚችልን ሰው ነው። እንደ ጀግንነት ነው የምቆጥረው ይሄንን ነገር ማለት ነው። ይሄ አካሄዳችን ይሄ ልምዳችን ራስን የመጠየቅ ራስን የመፈተሽ ልምድ ደግሞ በቀጥታ
ራስን ወደ ማሻሻል ራስን ወደ መለወጥና ከትናንትናው ማንነታችን ከትናንትናው ስብዕናችን ከፍ ያለ የተሻለ ማንነትና የተሻለ የኑሮ ሁኔታ ላይ ይዞን የሚሄድበት ሁኔታ ይፈጠራል ስለዚህ ራስን ለመለወጥ ራስን ከተሻለ ከትናንትና ማንነት የተሻለ ቦታ ላይ ለማግኘት የመጀመሪያው ስቴፕ መሆን ያለበት ራስን መጠየቅና ስለራስ ማወቅ ከዛ በኋላ ድክመቶቻችንን ጠንካራ ጎኖቻችንን እድሎቻችንንና እንደ ስጋት ደግሞ እንደ ሪስክ የምናያቸው ነገሮች ለይተን ካየን ቆንጆ ማኔጅመንት ጥሩ የሆነ ራስን የመለወጥ ሂደት ውስጥ ልንገባ እንችላለን ተብሎ ይታመናል ማለት ነው ስለዚህ አንድ ሰው ስለራሱ መመልከት ሲጀምር በመጀመሪያ ምናልባት እንግሊዘኛው SWOT አናሊሲስ ይላል SWOT አናሊሲስ ማለት SWOT S strength ነው W weakness ነው O opportunity ነው T threat ነው ስለዚህ አናላይዝ የምናደርገው ጠንካራ ጎናችንን ደካማ ጎናችንን እድሎቻችንን በዙሪያችን ያሉ የተለያዩ እድሎቻችንን ስክሪን አውት እናረጋለን ቀጥሎ ደግሞ ያንን እድል ተጠቅመን ለመስራት የሚያሰጉን ነገሮች አሉ ወይ በጥርጣሬ የምንከታተላቸው ምናልባትም እንደ ስጋት ከፊት ለፊታችን ሊጋረጡብን የሚችሉ ነገሮች አሉ ወይ ብለን እንደገና እነዚህንም ስክሪን እናደርጋለን ማለት ነው ስለዚህ አንድ ሰው እንደግለሰብ SWOT አናሊሲስ ይሰራል ላዩ ላይ ጥናት በራሱ ላይ ጥናት ያደርጋል አናላይዝ ያደርጋል ጠንካራ ጎኑን ደካማ ጎኑን እድሎቹንና ስጋቶቹን በደንብ ካልኩሌት ያደርጋል ይረዳል ያውቃል ማለት ነው ይሄ የመጀመሪያው ስቴፕ ይሆናል ማለት ነው ለምሳሌ እንደ ግለሰብ ሚስተር ኤክስ አንድ ሰው አለ ሚስተር ኤክስ የሚባል ሰው ሊኖር ይችላል እንደው ጠንካራ ጎንህ ምንድነው ብንለው ለስራ ያለኝ ተነሳሽነት ሊል ይችላል በጣም ቆንጆ የስራ ተነሳሽነት አለኝ ስራ ወዳድ ነኝ ብሎ ያንን እንደ ጠንካራ ጎን ሊያስቀምጥ ይችላል ደካማ ጎኖቹ ላይ ደግሞ ለምሳሌ ትግስት የለኝም ከሰራተኞች ጋር ተግባብቼ ለመስራት አንዳንድ ጊዜ እንደው ትግስት ሲያጥረኝ ያለውና በትንንሽ ነገሮች እጋጫለሁ ዶቺ ትግስቴ እንደው ብትስተካከልልኝ የሚል ደግሞ እንደ ደካማ ጎን ሊያነሳው የሚችለው ነገር ሊኖር ይችላል ማለት ነው ኦፖርቹኒቲ እንደው በዙሪያ ያሉ ከስራህም ጋር ከግል ህይወትም ጋር የተያያዙ እድሎች አሉ ወይ ብትሉት ይሄንን ሰው yes of course ለምሳሌ ስራዬን የማስፋፋት ያለኝን አሁን እየሰራውበት ያለውን ድርጅት ሁለቴ ማድረግ ብራንች የመክፈት እድሎች አሉኝ አንዳንድ ሪሶርሶች ምናልባትም ከገንዘብም ጋር ከሰው ኃይልም ጋር የተገናኘ ሪሶርሶች አሁን እጄ ላይ አሉ እነዚህን እድሎች ተጠቅሜ የተሻለ ነገር እንደው ለማግኘት የምችልበት ሁኔታ አለ ብሎ እድሎቹን ላይ ይችላል የሥራ እድሎች ሊሆኑ ይችላሉ የመንግስት ሰራተኛም ከሆነ ደግሞ ተቀጥሮ ሊሰራባቸው የሚችልባቸውን ድርጅቶች ለይቶ እድሎቹ እዚህ ቦታ ላይ ስራ እድል ሊኖረኝ ይችላል ባለኝ የትምህርት ሁኔታ እዚህም ቦታ ላይ አፕላይ ባደርግ ብሎ ያሉትን ዙሪያው ላይ ያሉትን የሥራ እድሎች በህይወት በጣም ብዙ ነገሮችን እንደ እድል ዙሪያው ላይ የተቀመጡትን ነገሮች ስክሪን የማድረግ ነገር ሊኖር ይችላል ትሬት የምንለው ብዙ ጊዜ እንደ ስጋት የምናያቸው ነገሮች ናቸው ምናልባት የምንሰራው ስራ ላይ የጤና ችግር የሚፈጥሩ ብዙ የሥራ ሁኔታዎች አሉና እንደው ይሄን ስራ በዚህ ሁኔታ በቀጥልበት እንደው እንዲህ አይነት የጤና ስጋት ሊያጋጥመኝ ይችላል አንዳንድ ስራዎች በቀጥታ ከጤና ጋር የሚገናኙ ስራዎች አሉና እንደው እንዲህ አይነት እክል ሊያጋጥመኝ ይችል ይሆን ይሄ ነገር ላይኖረኝ ይችል ይሆን ምናልባት የህይወት አደጋ ሊያጋጥመኝ ይችል ይሆን የሚል ስጋቶችን ሊፈጥሩ የሚችሉበትም ሁኔታ ይኖራል አንዳንድ ጊዜ ደግሞ የሥራ ተወዳዳሪነትንም ቅድም እንዳልኩት ለምሳሌ አንድ መንግስት መስሪያ ቤት ለማመልከት የተዘጋጀች አንዲት ሴት እንደው ብዙ ሰው አመልክቷል ተብሎ ከታሰበ ለምሳሌ 2 ሰራተኛ ለመቅጠር 200 ሰው ካመለከተ እነዛ 200 ሰዎች የሷ ትሬቶች ናቸው ሊያሰጓት የሚችሉ ምናልባትም ከኔ የተሻለ አቅም አላቸው የሥራ ልምድ አላቸው ብላ መታሰብ ከሆነ ይሄንን እንደ ትሬት እንደ ስጋት ምናስቀምጥበት ሁኔታ ሊኖር ይችላል ከራስም ከግል ባህሪም ብቻ በዙሪያችን ያሉ እንደ ስጋት የምናያቸው ነገሮች ከኛ ጋራ በስራም ሆነ በግል ህይወት የተያያዙ ነገሮች ሊያጋጥሙን ይችላሉ ማለት ነው ስለዚህ ሰዎች ወደ ራስ መመልከት ሲጀምሩ እኔ ማንነኝ ብለው ሲጠይቁ እነዚህ ነገሮች ሁሉ አብረው አያይዘው ይመልሳሉ ማለት ነው ስለዚህ ሰልፍ ኤግዛማይን ስናደርግ እንደውም በማህበረሰብ ጥናት ሞያ እኔ በተማርኩበትና እኔ እንግዲህ በተዘጋጀውበት የትምህርት ዝግጅት
the society is the mirror ይላል ማህበረሰብ መስታወት ነው ይላል ለአንድ ሰው እንደ መስታወት ራሳችንን የምናይበት ሰዎች በእኛ ዙሪያ የተለያየ ኮሜንት ሊሰጡ ይችላሉ ራሳችንን ከምናይበት ነገር አንዱ ማህበረሰቡ ራሱ የሚሰጠን ሪፍሌክቲቭ የሆኑ ሪአክሽንስ ሊሆኑ ይችላሉ ማለት ነው አንዳንድ ጊዜ ደግሞ ቀደም እንዳልኩት በቤተሰቦቻችን በቅርብ ጓደኞቻችን በህይወት አጋሮቻችን በጓደኞቻችን ኢቭን በልጆቻችን የተለያዩ ሪፍሌክሽንስ ይመጣሉ እኛን የተመለከቱ አስተያየቶች ሐሳቦች ይመጣሉ ያንን መሰረት አድርገን ለለውጥ ለመሻሻል ራሳችንን ዝግጁ የምናደርግባቸው ስትራቴጂክ የሚመስሉ እቅዶችን ሁሉ ነድፈን አንዳንድ ጊዜ የምንንቀሳቀስበት ነገር ሊኖር ይችላል ማለት ነው ስለዚህ ይሄ እንግዲህ እንደ ግለሰብ ቤተልሔም ማናት ሚስተር ኤክስ ማን ነው የሚለውን ነገር ለማወቅ የምንጠቀምበት አካሄድ ሊሆን ይችላል ማለት ነው የሚቀጥለውን እንግዲህ አንድ ሌቭል ከፍ እንልና ሰልፍ አዌርነስን በተቋም ደረጃ ወይም በኢንስቲትዩት ደረጃ በድርጅት ደረጃ አንድ ድርጅት ራሱን መመርመር አለበት እንደ ተቋም ወደ ውስጥ ማየት መቻል አለበት ብለን የምናነሳው ሐሳብ ይኖራል ፕሮግራማችን ይቀጥላል የትም እንዳትሄዱ ተመልሰናል ተከታታዮቼ አድማጮች ተመልካቾቼ እርግጠኛ ነኝ ሰብስክራይብ ያደረጋችሁ ነው ላይክ ያደረጋችሁ ነው በያስባለሁኝ ይህንን ጠቃሚ ሐሳብ ሁላችንም ጋር ሁሉም ወይም ደግሞ ለብዙሃኑ እንዲደርስ የየራሳችሁን ጥረት እንደምታደርጉ ተስፋ አደርጋለሁ ከረፍት በፊት እንግዲህ ራስን በመለወጥ ሂደት ውስጥ ሰልፍ አዌርነስ ወይም ራስን ማወቅ እጅግ በጣም አስፈላጊ እንደሆነ ተነጋግረናል ራስን ማወቅ ደካማን ጠንካራ ጎንን እድሎቻችንን እና ስጋቶቻችንን ለይተን ይሄ ሰልፍ አናሊሲስ በሰልፍ አዌርነስ ስቴፕ ማነው ፕሮሰስ ውስጥ ራስን በደንብ መረዳትና ወደሚቀጥለው ስቴፕ መሸጋገር እንግዲህ ራስን ለመለወጥና ለማሻሻል በፍጹም የማንደራደርበት ነገር መሆን አለበት እንደው አሁን ደግሞ ከፍ ብለን ከግለሰብ ወተን እንደ ተቋም እንደ ድርጅት አንድ ድርጅት ራሱን መመርመር አለበት ስንል እንግዲህ ኢንስቲትዩሽን ሲባል ያንን ድርጅት የሚመሩ በስራ ኃላፊነት ላይ ያሉ በማኔጅመንት ሌቭል ያሉ ድርጅቱን የሚመሩ እንግዲህ ሶል ፕሮፕራይተርሺፕ ወይም ደግሞ ይሄ በአንድ ግለሰብ የሚመራ ድርጅት ሊሆን ይችላል በቦርድ ወይ ደግሞ በምንድነው በሼር የሚመራ ድርጅት ሊሆን ይችላል ስለዚህ ባለ ድርሻው እንግዲህ ብዙም ሊሆን ይችላል ማለት ነው አሁን ግን ዋናው ነገር በባለ ቤትነት ወይም ደግሞ በኃላፊነት ከላይ ያለው የድርጅቱ አመራር ራሱን ማየት አለበት የኔ ድርጅት ነገ የተሻለ ፍሬ እንዲያፈራ የተሻለ ውጤት እንድናስመዘግብ ራሳችንን ማየት አለብን ሚስተር አሁን እንግዲህ ሚስተር ኤክስ ከሆነ ቀደም እንዳልኩት በግለሰብ ደረጃ ነው የሚሆነው አሁን ግን XYZ ካምፓኒ እንደ ካምፓኒ የኔ ድርጅት ምንድነው ችግሮቹ ምንድናቸው ጉድለቶቹ ጠንካራ ጎኖቹ እንደ ድርጅት ምንድነው እንደው የኔን ድርጅት ለማስፋፋት ሊሆን ይችላል ከስተመሮቼን ምናልባት እኔ በማቀርበው ፕሮዳክት እና ሰርቪስ ተገልጋዮችን የበለጠ ሳቲስፋይ ላደርግበት የምችላቸው እድሎች ምንድናቸው የማስፋፊያ ስራዎችን ለመስራት እድሎቼ ምንድናቸው በዙሪያ ያሉ ብለን ሁሉ እነዚህ ነገሮች አናላይዝ ማድረግ ሊያስፈልገን ይችላል ስጋቶችስ ምንድናቸው ቀደም እንዳልኩት አራት ነገሮችን ስለሆነ የምናየው ትሬት የምንላቸው የሚያሰጉኝ ነገሮች ሪስኮች አሉ ወይ ምናልባት ከታክስ ኦፊስ ጋር በተገናኘ ከገቢዎች ጋር በተገናኘ ያልሰራሁት ያላጣራሁት ነገር አለ ወይ ያ ነገር በቀጥታ ድርጅቱን አፌክት ስለሚያደርግ እዚህ ላይ ስጋት ብዬ የማስባቸው ነገሮች ካልኩሌት መደረግ አለባቸው አለሰን አደርዋይስ ችግር ናቸው በኋላ ላይ ለድርጅቴ አደጋ ነው የሚሆኑት ማለት ነው ስለዚህ ድርጅቴ ምን አይነት ቁመና ላይ ነው ያለው ስትሬንግዙ ምንድነው ጠንካራ ጎኑ ምንድነው የኔ ድርጅት ከሌላው ድርጅት ለምሳሌ ሆቴል ከሆነ እየመራን ያለ ነው የኔ ሆቴል ከሌሎቹ ሆቴል ምን የተሻለ ነገር አለው ጠንካራ ጎኑ ምንድነው ደካማ ጎን ብዬ የማያቸው ሌሎች ጋር ያለ እኔ ጋር የሌለ ተወዳዳሪ እንዳልሆን የሚያደርገኝ ጠንካራ ጎን እንደ ድርጅት ምንድነው እንግዲህ እነዚህ ነገሮች ሁሉ ራስን ወደ ውስጥ የመመርመር ስራ ተቋሜን እየመረመርኩ ነው አሁን ያለሁት
ከዛ በኋላ ደግሞ ኦፖርቹኒቲዎች ምንድናቸው የሥራ እድሎች ምናልባት ይሄን ሆቴል ሁለት ለማድረግ አንድ እድል ሊኖርኝ ይችላል አማራጮች አካባቢ ላይ ሊኖሩ ይችላሉ ሰራተኞቼን በተሻለ መጠን በሙያቸው ላይ ትልቅ ውጤት እንዲያስመዘግቡ ብቃታቸው ከፍ እንዲል ምን አይነት እድሎች አሉ ዙሪያዬ ላይ ምን ልጠቀም ብለን የምናይበት አንዳንዴ ደግሞ መንግስት የሚያወጣቸው ፖሊሲዎች አሉ ሩልስ አሉ ፖሊሲስ አሉ እነሱ ደግሞ የሚያበረታቷቸው ስራዎች አንዳንድ ጊዜ እንደውም እንደ ተቋም ማኔጅመንት በጣም በንቃት የምንከታተለው ነገር ቢኖር መንግስት የሚያወጣቸውን ፖሊሲዎች ነው ህጎች ነው አንዳንድ ጊዜ መንግስት የሚደግፋቸው ብድር የሚሰጣቸው የኢንቨስትመንት ሴክተሮች አሉ ለምሳሌ አሁን በቅርብ ጊዜ ማስተዋወሰው ቅድሚያ የሚሰጣቸው መንግስት ለብድር ቅድሚያ የሚሰጣቸው ፕሮፖዛሎች ኢንቨስትመንቶች በማኒፋክቸሪንግ በፋብሪካ ነገር ላይ ለሚሳተፉ ቅድሚያ ሰጣለው ሲል ነበርና ይሄ አሁን እንደ አንድ እድል ነው የሚታየው ማለት ነው ስለዚህ ይሄን እድል የመጠቀም ጉዳይ እንግዲህ የኔ ድርጅት ወይም ደግሞ እኔ ማንቀሳቀሰው ካምፓኒ ወይም ሆቴል መጠቀም ያለበት እድል ሊሆን ይችላል ማለት ነው የተለያዩ ከውጭ ሀገር መስሪያ ቤቶች ጋር ከውጭ ሀገር ተመሳሳይ ከኔ ጋራ ተመሳሳይ ድርጅቶች ጋራ የተለያዩ የሥራ እድሎች የተለያዩ የእውቀት ልውውጦች ትሬኒንጎች በጣም ብዙ በተለይ ወደ ህክምናው ስንሄድ ደግሞ ይሄ ሜዲካል ቱሪዝም የሚባል ነገር አለና እኔ ሆስፒታል መመራ ከሆነ ወይ ክሊኒክ መመራ ከሆነ ሜዲካል ቱሪዝም ላይ አንዳንድ ጊዜ የሚነሱ በጣም የሚገርሙ እንደ ሆስፒታል እንደ ክሊኒክ የሚጠቅሙን የእውቀት ሽግግሮች የቴክኖሎጂ ሽግግሮችን እንደ እድል መጠቀም ይቻላል ስለዚህ እንደዚህ አይነት እድሎች እንደ ካምፓኒ ሊያመልጡን አይገባም ስጋቶች እንደ ካምፓኒ ምንድናቸው ለምሳሌ የሚያሰጉን ነገሮች የተፈለገው ውጤት እንዳይመጣ አዛኖ ኦብስታክል ሆነው እንቅፋት ሆነው ሊመጡ የሚችሉ ነገሮችስ አሉ ወይ እነዚህን ማየት ያስፈልጋል ለምሳሌ አንዳንድ ተፎካካሪዎች ወይም ደግሞ በተመሳሳይ ስራ ላይ ያሉ ሌሎች ሆቴሎች አሁን እኔ መመራው ሆቴል ነው ብለን እንደምሳሌ ብናይ ሌሎች ሆቴሎች የስም ማጥፋት ዘመቻ የሚያደርጉበት አንዳንዴ ማስታወቂያ በሚለቁበት ጊዜ አንኢቲካሊ ሆነ ወይም ደግሞ ስነ ምግባሩን ትንሽ የጣሰ ስም ማጥፋት የሚመስል ነገር እናያለን አንዳንድ ጊዜ ይሄ ፌር ያልሆነ ነገር ነው ኦፍ ኮርስ ለኛም ድርጅት ደግሞ አንዳንዴ ያልተደረገ ነገር ያልተፈጠረ ነገር ስምን ሜንሽን አድርገው ስም የሚያጠፉ የድርጅትን ስም እየጠቀሱ አንዳንድ አግባብ ያልሆነ እንቅስቃሴ የሚያደርጉ ድርጅቶችን በስጋት መከታተል ያስፈልጋል እንደዚህ አይነት ነገሮችን ቀድም እንዳልኩት ደግሞ ገቢን ከማሳወቅ ጋራ ከገቢዎች ጋር በሚደረግ ኮሙኒኬሽን ላይ በጣም ጥንቃቄ ማድረግና ህጎችን ጠብቆ ስርዓትን ጠብቆ የሚሄድ ነገር ከሌለ ድርጅቱን ስጋት ውስጥ የሚጥሉ ላላስፈላጊ ወጪ ቀድም እንዳልኩት ላላስፈላጊ እንደዚህ ስም የማጥፋት ነገሮች ላይ ባንድም በሌላ የድርጅቱን የኦፕሬሽን የሚጎዱብን ነገሮች ከሆኑ እንደ ስጋት ልንይዛቸው ይገባል ማለት ነው ስለዚህ እነዚህ ነገሮች አናላይዝ ማድረግ ያስፈልጋል ስዎት አናሊሲስ ስንል ቀድም እንዳልኩት ጥንካሬያችንን ድክመታችንን እድሎቻችንንና ስጋቶቻችንን በደንብ ካልኩሌት አድርገን ወደሚቀጥለው ስቴፕ የምንሄድበት ነገር ከሌለ መለወጥ የሚል ነገር በጣም ጥያቄ ውስጥ ይገባል ማለት ነው ስለዚህ ይሄንን እንደው በጣም በጥንቃቄ የምናይበት ነገር መሆን መቻል አለበት ካምፓኒዎች በጣም የተደራጁ ትልልቅ ካምፓኒስ በተለይ እንደው አዛኔ ዲፓርትመንት ልክ ቢሮ ዩኒት ሆኖ የድርጅቱን ጠንካራ ጎንና ደካማ ጎን በየጊዜው አሰስ የሚያደርግ ኃላፊነት ያለው አንድ የሥራ ኃላፊ ቢኖራችሁ እጅግ ሪከመንድ ማደርገው ነገር ነው እኔ በግሌ ይሄንን ነገር ብትተገብሩ ትልቅ ለውጥ መታዩበት ነገር ይመስለኛል አንድ ድርጅት ተከፍቶ እየሰራ በየዕለቱ በይሄ ሪፖርቲንግ ሲስተም ሊሆን ይችላል ቀጥታ የሄድን ስራው ላይ ሱፐርቫይዝ ኢንስፔክት በማድረግ ሊሆን ይችላል የድርጅታችንን ጠንካራና ደካማ ጎን በየጊዜው እየገመገምን እያየን የምንወያይበትና ወደሚቀጥለው ስቴፕ የምንሄድበት እድሎቻችንን ለውጥ የምናገኝባቸውን የተሻለ ስቴፕ ላይ ከፍ የምንልባቸውን ኦፖርቹኒቲዎቻችንና ሪስኮቻችንንና የሚያሰጉንን ነገሮች ሁሉ ካልኩሌት የምናደርግበትን መንገድ በደንብ ማኔጅ የሚያደርግ ኤክስፐርቲዝ ቢኖር የተሻለ የሥራ አፈጻጸም የተሻለ ውጤት ፍሩትፉል የሆነ ውጤታማ የሆነ ቢዝነስን ለመምራት ያስችለናል ማለት ነው
አሁን ከግለሰብ ወደ ድርጅት መተናል አንድ ስቴፕ ከፍ ብለናል ራስን መገምገም እንደ ግለሰብ ራስን መገምገም እንደ ኢንስቲትዩት ወይም ደግሞ ኦርጋናይዜሽን ምን መምሰል እንዳለበት ተመልክተናል አሁን ደግሞ ካፍታ ቆይታ በኋላ እንደ መንግስት ወይም ደግሞ አንድ አገርን እንደሚያስተዳድር በኃላፊነት ላይ የተቀመጠ መንግስት ራስን እንዴት መፈተሽ ይቻላል እንዴት ማየት ይቻላል የሚለውን ሐሳብ ለማንሳት ፈልጋለሁኝ ሼር ያረጋችሁ ሰብስክራይብ ላይክ ያደረጋችሁ እንደምትጠብቁኝ ተስፋ አደርጋለሁ የትም እንዳትሄዱ እሺ ተመልሰናል 30 ደቂቃ ከቤቲ ጋር ተመልሰናል አሁን ይሄ SWOT አናሊሲስ ወይም ወደ ራስ መመልከት ሰልፍ አዌርነስ ራስን ማወቅ ራስን መረዳት የሚለውን ኮንሴፕት በአገር ደረጃ አንድን መንግስት ልናይ ነው ማለት ነው እንደ አንድ ሀገር አስተዳዳሪ አንድን ሀገር እንደሚመራ መንግስት ራስን ማየት ራስን መመርመር አስፈላጊ ሊሆን ይችላል ራስን መመርመር ስንል አሁን ትንሽ ኮንሴፕቱ ቫስት ነው የሚነካቸው ኪ ፖይንትስ በጣም ብዙ ሊሆኑ ይችላሉ ራሱ ስኮፑም ትንሽ ሰፋ የሚልበት ነገር ይፈጠራል ማለት ነው ቅድም አንድን ድርጅት የሚመሩ የሥራ ኃላፊዎች ዲፓርትመንት ሄዶች ማርኬቲንግ ዲፓርትመንት ሊሆን ይችላል በድርጅት ደረጃ ፋይናንስ ማኔጀሩ ሊሆን ይችላል ኦፕሬሽናል ማኔጀር ሊሆን ይችላል ዴፒዩቲ እንደዚሁም ጀነራል ማኔጀር ምናምን ልንል እንችላለን ልክ በዚህ አይነት ስትራክቸር አገር ነው እንደሚመራ መንግስት ደግሞ ስንመጣ እንግዲህ ከፕሬዚደንቱ ፕራይም ሚኒስተር ልናይ እንችላለን ሚኒስትር መስሪያ ቤቶቹ ደግሞ ወደ ጎን ደግሞ በጣም ሰፊና የተለጠጠ ነው የተለያየ ሚኒስትር መስሪያ ቤቶች አሉ እንደገና እየወረድን እንግዲህ ቀበሌ ወረዳ ድረስ ልንደርስ እንችላለን ማለት ነው እንግዲህ ይሄ ሁሉ ተሰናስሎ ስራቸውን ሁሉም በያለበት ፖዚሽን በያለበት የሥራ ኃላፊነት ራሳቸውን የሚገመግሙ ይሆናሉ በጥቅሉ ደግሞ በአጠቃላይ ያለውን ሲስተም ደግሞ በጠቅላይ ሚኒስትር ደረጃ የሚታይ የሚገመገሙ ደግሞ የሥራ ሁኔታዎች አሉ አፈጻጸሞች አሉ ከዛ በኋላ እንግዲህ ሁሉም ኢንፎርሜሽን ሁሉም አካሄድ እንደ ሀገር በተዘረጋው ስትራክቸር መሰረት የሚደርሳቸው ነገር አለ ስለዚህ እንግዲህ አንድ የሀገር መንግስት የኔ ጠንካራ ጎን እንደ መንግስት ምንድነው ደካማ ጎኔ ምንድነው እድሎቼ ምንድናቸው ዙሪያዬ ላይ ያሉ እድሎች ምንድናቸው እንደ ሀገር ስጋቶችስ ምንድናቸው ከፊት ለፊት የተጋረጡብን ስጋቶችስ ምንድናቸው ብሎ የመመርመር ነገር የስዎት አናሊሲሱ ይሰራል ማለት ነው በዚህ ሂደት ውስጥ እንደ መንግስት ጠንካራ ጎናችንን ስንመለከት ለምሳሌ ዲፕሎማሲ ላይ የሚሰሩ ሊሆኑ ይችላሉ በዲፕሎማሲ የሥራ አፈጻጸም ውስጥ አንድ መንግስት ጠንካራ ጎኑን ላይ ይችላል ኢኮኖሚካል በሆነ ሁኔታ ውስጥ ያንድን ሀገር ኢኮኖሚ በአግባቡ የማሳለጥና የመምራት ስራ ውስጥ ራሱን ጠንካራ ጎኑን ሊፈትሽ ይችላል ሌሎች ፖለቲካል ኢሹዎች ላይ አክቲቭ ሆነን ውሳኔዎችን ወዲያው በመስጠት ጥሩ የማኔጅመንት ብቃት የአስተዳደር ብቃት ሊያሳይ ይችላል ስራን ከመፍጠር ጋር ለዜጎች የተለያዩ የሥራ ዕድሎችን ከመፍጠር ጋር ትራንስፖርቴሽን ሲስተሙን ከማሳለጥ ጋር አሁን ባለንበት ሁኔታ የድህነት ቅነሳ ሊሆን ይችላል እንደ ሀገር በተለያየ ሁኔታ ውስጥ ያለውን እንቅስቃሴ ኢንፍራስትራክቸር በጣም ደግሞ እጅግ በጉልህ እንደው ሁሉ ጊዜ ማነሳው ነገር ነው ኢንፍራስትራክቸርን የጤናውን የውሃ አቅርቦቱን የሳኒቴሽኑን የዚህ በአጠቃላይ ከተማ ልማቱ ላይ በከንቲባ ቢሮም ደረጃ የሚታይ ነው እነዚህ ነገሮች በደንብ አድርጎ ኦርጋናይዝ አድርጎ የመስራት ጥንካሬውን ሊገመግም ይችላል በሌላው አቅጣጫ ደግሞ እንደ ድክመት አሁን የመራሁበት እኔ ባለሁበት ሁኔታ አሁን እኔ ባያስኩት የሥራ ኃላፊነት ላይ ምንድነው እንደ ድክመት የምናነሳው ነገር ብሎ ራሱንም የሚመረምርበትን አቅጣጫዎች ማስቀመጥ ያስፈልጋል ስለዚህ እንግዲህ ቅድም እንዳልኩት ነው ቀለል ያለ ነገር አይደለም የራሱ በጣም ሰፊ የሆነ የተሰናሰለ ስትራክቸር አለው ማንን እንደሚገመግም ማለማ ተጠሪ እንደሆነ የተቀመጠ ስትራክቸር ስላለ እርስ በርስ ሁሉ ጊዜ ደካማ ጎናቸውን አንድን ሀገር በመምራት ስርዓት ውስጥ ደካማ ጎናቸውን እያዩ ያንን ነገር የምንለውጥባቸውን እድሎች ዙሪያችን ላይ ያሉትን እድሎችንም በመቃረምና ስክሪን በማድረግ
ወደ ተሻለ የአመራር ሁኔታ ወደ ተሻለ የአፈጻጸም ብቃት መምጣት መቻል ያስፈልጋል። ምናልባት ድክመት ቢባል አሁን ለምሳሌ እንዳልኩት ትንሽ ሶፊስቲኬትድ ነው፣ ትንሽ የተወሳሰበ ነገር ነው የሚሆነው። በምን እርስ በርስ ኃላፊዎቹ እንግዲህ የስልጣን ተዋረዱ እንደሚታወቀው አንዱ ለሌላው ተጠሪ የሆነ እስከ ሚኒስትር መስሪያ ቤት ድረስ የምንሄድበት ነገር አለ። ለምሳሌ አሁን ይሄ ቆሻሻን በማስወገድ ደረቅ ቆሻሻን በማስወገድ ስርዓት ውስጥ አሁን አንዳንድ ጊዜ የምናስተውላቸው ድክመቶች ይኖራሉ። ይሄ በቀጥታ አይ ቲንክ የከንቲባ ጽሕፈት ቤትን የሚመለከት ጉዳይ ሊሆን ይችላል። ደረቅ ቆሻሻ አወጋገድ ላይ ድክመቶች ምን አሉ? እስቲ ይህንን ነገር ለማሻሻል ለመለወጥ ምን አይነት ነገሮች ቢነሱ የተሻለ የስራ አፈጻጸም ኖሮ ከተማችን ንጹህ ሆና የጤና ሁኔታችንም ዋስትና ያገኛል ብለን አንዷን ነገር ነጥለን ልናይ እንችላለን። እንደ ሀገር ደግሞ ቅድም እንዳልኩት በሚኒስትር መስሪያ ቤቶች ዙሪያ ላይ ለምሳሌ የጤና ቢሮን በተመለከተ ጤና ጥበቃ ሚኒስቴር ላይ የሚታዩ አሁን ባለፈው በኮሮና ጊዜ በጣም ፍሪኩዌንት የሆነ ተደጋጋሚ የሆነ ግምገማዎች ይደረጉ ነበር። ምን አይነት ድክመት አለ ሀገራችን ላይ፣ ሆስፒታሎቻችን ላይ ምን አይነት ችግሮች አሉ? በነገራችን ላይ እንደው እንዲሁ በጣም ውስጥ የሚሰማኝን አንድ ከዚህ ከጤና ጋር በተያያዘ አንድ ማነሳውን ነገር ላስቀምጥ። እንዲሁ ኢንፎርማሊ ከጓደኞችም ከቤተሰብም ጋር በምናወራበት ሁኔታ ውስጥ ትልቅ እንደው ቢታይ ብዬ የምለው ነገር በጤና አቅርቦት ላይ ምናልባት ካንሰር የጨረር ሕክምና ጥቁር አንበሳ ሆስፒታል ብቻ እንደሚሰጥ እንደው ብዙዎቻችሁ ታውቁት ይሆን ይሄንን ነገር። አንድ ማሽን ነው ያለው የጨረር ሕክምና ወይም ሬዲዬሽን የሚሰጥ ማለት ነው። እና ያለውን ሰልፍ እንደው በሆነ አጋጣሚ ሄዳችሁ ብታዩት እንደው ባለሀብቱ እዚህ ላይ ለምንድን ነው ያልተሰማራው? መንግስትስ እንዳማራጭ ሌሎች የጤና ሴክተሮች ላይ ኢንቨስት ማድረግና ይህንን የጨረር ሕክምና እንደው የሆነ እንደው ቁጥሩን ወደ አንድም ወደ ሁለትም መጨመር መቻ 1 2 3 እያለ መጨመር አለበት። ኢቭን በክፍለ ሀገር ደረጃ ራሱ አቅርቦቱ መጨመር አለበት ብዬ አምናለሁና እዛ አካባቢ ያለውን ክፍተት እንደው ሳልጠቁም ማለፍም ስለማልፈልግ ነውና እንደው አንዳንድ ጊዜ እንደዚህ አይነት ክፍተቶቻችንንም የምንመረምርበት ነገር ቢኖር እንግዲህ የዚህ ሚኒስቴር መስሪያ ቤት በቀጥታ ጤና ጥበቃ ስለሆነ ነው እቺን ነገር አድሬስ ያደረኩት እንጂ በየሚኒስቴር መስሪያ ቤቱ ላይ የተለያዩ ድክመቶች ሊኖሩብን ይችላሉ። እንደ ታዳጊ ሀገር ከባድ የሆኑ ነገሮች እንደሚኖሩ አንደርስቱድ ነው። ግን የተቻለንን ደግሞ ቅድሚያ የምንሰጠው ነገር መቼም የሰው ልጅ መጀመሪያ በህይወት መኖር ነው ያለበትና የሰው ልጅ ክቡር ከመሆኑ ጋር ተያይዞ የጤና ጉዳይ ዋስትና የሚያገኝበት ነገር ላይ ቅድሚያ ብንሰጥ፣ የህፃናት ሕክምና የህፃናት አይሲዩ ሩም የለም በነገራችን ላይ። ይሄም በጣም ትልቅ እጥረት አለ። ህፃናት ይሄ የጽኑ ህሙማን መቆያ ወይም ደግሞ አይሲዩ የምንለው ኢንቴንሲቭ ኬር ዩኒት የለም። ይሄም ትንሽ እንደው እይታ የሚፈልግ ነገር ነው። የህፃናት ካንሰር ላይ ብዙ ነገር እንደው ቢሰራ የሚል ነገር አለኝ። የልብ ህሙማኖችም አካባቢ ትንሽ የኢኩፕመንት ይሄ የህክምና መሳሪያዎች እጥረቶች ይታያሉና እንደው እግዚአብሔር ረድቶን ሁላችንም የየራሳችንን ነገር እዛ ጋር እንዴት እንደምናሳርፍ አላቅም። ብቻ እንደ ጉድለት የሚታዩብን ነገሮች ናቸው። በትምህርት ኤሪያው ላይም አንዳንድ ነገሮችን ባለፈው አንስቻለሁኝና ደካማ ጎኖቻችንን በዚህ መንገድ ወደ ራሳችን የምናይበት እንደ መንግስት አንድን ሀገር እንደሚያስተዳድር መንግስት ራሳችንን የምንፈትሽባቸው ነገሮች መኖር መቻል አለባቸው። እድሎቻችንንም አብረን የምናይበት ኦፖርቹኒቲስ አሉ ወይ? ለምሳሌ አውሮፓ ላይ አንዳንድ አልፎ አልፎ መሰማቸው ነገሮች አሉ። አውሮፓ ላይ የተለያዩ ህክምና ተቋማትን ለመርዳት የተዘጋጁ ኤንጂኦስ አሉ የሚባል አንዳንድ መረጃዎች ላይ አነባለሁና ኮሚኒኬት የማድረግና ከአደጉት ሀገራት ጋር ጥሩ ኔትወርክ ፈጥሮ የተሻለ የህክምና አቅርቦት ለማቅረብ ሙከራ ቢደረግ እድል ዙሪያችን ላይ ያለውን እድል የመጠቀም ጉዳይ መኖር እንደው ቢፈጠር የሚል ነገር አለኝ። ኦፖርቹኒቲስ እንግዲህ እንደ መንግስት ብዙ ነገሮች አሉ። በዲፕሎማሲው ጥሩ የሆነ ግንኙነት በመፍጠር ከተለያዩ ሀገራት ጋራ የብድር ሁኔታዎችን የማመቻቸት አሁንም ኤክስፒሪየንስ እያደረግነው ያለን ጉዳይ ነው። ከአረብ ሀገራት፣ ከአውሮፓ፣ ከአሜሪካ የተለያዩ
ብድሮችን የማግኘትና መሰረታዊ ቀዳዳዎቻችንን ጉድለቶቻችንን የምንሞላባቸውን ኦፖርቹኒቲዎች እድሎች የምንጠቀምበት ነገር ይኖራል። ይሄንን ለመጠቀም ግን መጀመሪያ ክፍተቱ መኖሩን ማወቅ ስለሆነ ከክፍተቶቻችን ተነስተን እድሎቻችን ምንድናቸው ብለን ስክሪን የምናደርግበትን ሁኔታ መፍጠር እንችላለን ማለት ነው። ስጋቶቻችንስ ምንድናቸው? እንደ መንግስት እንግዲህ ይሄ ብቻ አይደለም፣ ያው አጭር ፕሮግራም ስለሆነ ነው ይሄንን የማነሳው እንጂ እድሎች ስንል በጣም ብዙ እድሎች ይኖራሉ። በዚህ በትሬዱ ላይ በኢንቨስትመንት ላይ ምንድነው የውጭ ኢንቨስተሮችን ወደ ሀገር የመጋበዝ ሁኔታዎችን በጣም ማሳለጥ ያስፈልጋል። ቱሪዝም ላይ በጣም ብዙ እድሎች አሉ። ወደ ሀገራችን የምንጋብዛቸው ከረንሲውን እንዴት አድርገን ማረጋጋት እንደምንችል የምናስብባቸው ሁሉ መንገዶች እንግዲህ እንደ ሀገር በደንብ እድል ብለን የምንጠቀምባቸው ነገሮች ሁሉ አሟጠን የመጠቀም በአንድም በሌላ ያንድን ሰው የነፍስ ወከፍ ገቢ ከፍ ማድረግ ያንድን ሰው የኑሮ ሁኔታ እንደ ግለሰብ እንደ ዜጋ ከፍ ወዳለ ያኗኗር ሁኔታ የሚያመጣን ነገር ነው ድምሩና ይሄንን እንግዲህ እንደ መንግስት በጣም ብዙ እድሎችን የሚያይበት መነጽር እንዳለ ይሰማኛል። ምንም እድል እንዳይቃጠል፣ ምንም እድል እንዳያመልጥ ለሀገር እድገት ማንጠቀመው ነገር ስለሌለ እንደ መንግስት እንደዚህ አይነት እድሎችን መጠቀም ምርጫ አይሆንም ማለት ነው። ስለዚህ ምናልባት እንግዲህ ሶስቱን አይተናል። ጠንካራ ጎንን፣ ደካማ ጎንን ማየትና እድሎቻችንን ስክሪን አውት ማድረግ አስፈላጊ ነው። የመጨረሻው የሚሆነው ስጋት፣ እንደ መንግስት ስጋት ደግሞ የሚሆኑብንን ነገሮችም ካልኩሌት ማድረግ አስገዳጅ ይሆናል ማለት ነው። ከረፍት በኋላ ተመልሼ እመጣለሁ። ስለዚህ እንግዲህ በስዎት አናሊሲስ ጠንካራ ደካማ ጎናችንን ማየት እንደዚሁ እድሎቻችንን መጠቀም የሚለውን ሐሳብ ጨርሰን አሁን የመጨረሻው ነገር እንደ አንድ አገርን እንደሚመራ መንግስት ስጋቶቻችን ምንድናቸው? አንዳንድ ጊዜ ህልውና ላይ የሚመጡ ሉዓላዊነት ላይ የሚመጡ ስጋቶች አሉ። ይሄ ማለት በደንብ በዲፌንስ ወይም ደግሞ በሚሊተሪ ኃይል የሚመለሱ መልሶች አሉ። ከዛ ደግሞ ባሻገር እንደ መንግስት ባህላችንን ታሪካችንን ደግሞ ሊያጎድፉብን እንደው ጠብቀን ያቆየነውን እንደ ህዝብ ተቀባብለ ነው የመጣነውን እጅግ የሚያምር አብለጭላጭ የሆነ ባህሎቻችንን ማንነቶቻችንን እንደው ሊያጎድፉብን ሊያጠፉብን የሚችሉ አደጋዎች ሊታዩ ይችላሉ። ምናልባት ደግሞ አሁንም ከዜጎች የኑሮ ሁኔታ ጋራ ከዜጎች ወጥቶ ከመግባት ከደህንነት ጋራ የተለያዩ አይነት ስጋት ብለን የምናስቀምጣቸው ነገሮች ሊቀመጡ ይችላሉ እና እንግዲህ መልኩ ብዙ አይነት ሊሆን ይችላል። እንዳመጣጡ ሁሉንም የምናስተናግድበት መንግስታዊ አቅም እንግዲህ እዚህ ጋር ያስፈልጋል ማለት ነው። እንግዲህ እንደ ሀገር ለምሳሌ አሁን አባይ ላይ ያለው ኬዝ የአባይ ኢሹ የራሱ የሆነ ምን እድል ይዞልን የመጣው ያንን እድል እንደ ሀገር ብዙ ኢንቨስት አድርገንበታል፣ ብዙ ደክመንበታል። ከመንግስት ጋር አንድ ላይ ሆነን ሁሉም ዜጋ የየራሱን አሻራ ያስቀመጠበት ነገር አለ። ግድባችን አባይ እዛ ላይ ደግሞ አንዳንድ ሪስኮች አንዳንድ የሚያስፈሩን ነገሮችን ካልኩሌት ማድረግ ያስፈልጋል። ለዛ ነገር ስትራቴጂካሊ ያንን ነገር ታክል የምናደርግበትን አካሄድ ዲፕሎማሲያዊ ሊሆን ይችላል፣ ሌሎች በውስጥ የሚሰሩ አቅሞቻችንን ማዳበር አስፈላጊ ሊሆን ይችላል። እንደዚሁም ቅድም ባልኩት መንገድ እያንዳንዱ ይሄ ማህበረሰብ እንደዚሁም ተቋማት በአንድ ማህበረሰብ ውስጥ ያሉ ተቋማት ትምህርት ቤቶች ሊሆኑ ይችላሉ፣ የሃይማኖት ተቋማቶች ሊሆኑ ይችላሉ፣ የተለያዩ መንግስታዊ ያልሆኑ ተቋማቶች የማህበረሰቡን ሰላማዊ ህይወት ሊያስጠብቅ የሚችል ዋስትና ያለው ሁኔታ በደንብ ተጠንቶ ስጋት የሚባሉ ነገሮችን ከዕለት ተዕለት ህይወታችን ውስጥ የምንቀንስበትም ስትራቴጂክ ፕላኖች ተዘጋጅተው እነሱን የሚያስፈጽም ጠንካራ የስራ ኃላፊዎች በየቦታው ሮላቸውን መጫወት አለባቸው የሚል እይታ አለኝ። ስለዚህ ራስን ማየት እንግዲህ ጠቅለል አድርገን ስናየው እንደ ግለሰብ ጠንካራ ደካማ ጎኔን እንደዚሁም እድሎቼን ስጋቶቼን አናላይዝ ማድረግ አለብኝ። ቀጥሎ እንደ ተቋም እኔ የምመራው
በጣም ትልቅ ተቋም ላይሆን ይችላል። የምንመራቸው ካፌዎች ሊሆኑ ይችላሉ። ምናልባት ቡና ጠጡ ብለን የከፈትናት ትንንሽ በየቦታው የከፈትናቸው ቢዝነሶች ሊሆኑ ይችላሉ። ማይክሮ ሌቭል እና ከፍ ያሉ ደግሞ በሜጋ ፕሮጀክት ደረጃ የሚሄዱ ቢዝነሶች ሊሆኑ ይችላሉ። ወደ ራሳቸው ወደ ውስጣቸው የማየትና ራሳቸውን የመፈተሽ አቅማቸውን ማዳበር ያስፈልጋል። ሌላው እንደ መንግስት ደግሞ አገር እንደሚመራ መንግስት ደግሞ ጠንካራ ደካማ ጎኑን ለይቶ በዙሪያው ያሉትን አንድን ሀገር ከፍ ወዳለ እርከን ከፍ ወዳለ የእድገት ሁኔታ ሊመሩ የሚችሉ ኦፖርቹኒቲስ እድሎች ምንድን ናቸው ምን አሉ ብሎ የመጠቀም ዲፕሎማሲ ላይ ትልቅ ስራ የመስራት የተለያዩ ፋይናንሻል ተቋማቶቻችንን ሊያግዝ ሊደግፍ የሚችሉ ስርዓቶችን መዘርጋት አስፈላጊ ሊሆን ይችላል። እንደ እድል የምናያቸው ነገሮች ናቸው። በተረፈ ግን እንደ ሀገር ደግሞ የተጋረጡ ስጋቶች ምን አሉብን? በዚህ ጋር ወራሪ ኃይል ሊመጣ ይችላል። በዚህ ጋር የተለያዩ እንግዲህ ኢሹ ጥያቄ ኢንተረስት ያላቸው አካላቶች በራሳቸው ጊዜ ሊመጡ ይችላሉ። የውስጥ ችግሮችም በራሳችን እንደ ሀገርም የውስጥ ችግሮች እንደ ስጋት ሊነሱ ይችላሉና እነሱን ማኔጅ ማድረግ በጣም ፕሮአክቲቭ የሆነ ፕሮአክቲቭ ኢነሰንስ ከችግሩ ቀድሞ የተዘጋጀ ጠንካራ የሆነ የመንግስት መዋቅር ያስፈልገናል ማለት ነው። ስለዚህ የዛሬው ሐሳቤ ስዎት አናሊሲስ ራስን መመርመር የሚል እጅግ የወደዳችሁት ሐሳብ እንደሆነ ተስፋ አደርጋለሁ። ሳምንት በተለየ ጥሩ ሐሳብ እንደምንገናኝ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ ጠብቁኝ። ወዳችኋለሁ። ሰላም ቆዩኝ።